أشهد أشهد أن لا أن لا إله 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 إلا الله إلا الله ሁሱ አስቀድመኝ ነው። እሺ አርሴማል እሺ ቀጥይ። ሻሃዳ ሻሃዳ ማያስፈልገች ነው። እሺ የምለውን ቃል እየተከተልሽ ነው። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል የሚያገኘው ጸጋ ምንድን ነው ከአምላኩ ከተባለ ያለፈ ኃጢአት ሁሉ ይማርለታል። ትልቁ ጸጋ እዚህ ዓለም ላይ ከኃጢአት ንጹህ ሆኖ መገኘት ነው። አላህ ለሰለሙ ሰዎች መጀመሪያ የሚሰጣቸው ስጦታ ከየነበሩበትን መንገድ ይቅር ይላቸዋል። ያለፈውን ኃጢአታቸውን ሁሉ አያስብባቸውም፣ ንጹህ አድርጎ ይቀበላቸዋል። እንዲሁም በቀጣዩ ዓለም ከሞት በኋላ ትልቁ ጸጋ ምንድን ነው? የዘላለማዊ ሕይወትን ማግኘት፣ በዚያም ላይ ገነትን መውረስ ነው። እርሱንም አላህ ሙስሊም ለሆኑ ሰዎች ቃል ገብቶላቸዋል። ይህ የአላህ ስብሐነ ወተዓላ ጸጋ ዛሬ አንቺን አግኝቶሻል። አላህ ምስጋና ይገባ። እሺ ስምሽን መቀየር ከፈለግሽ ደስ ያለሽን አንቺ የሚመችሽን መቀየር ትችላለሽ። ካልሆነ ደግሞ እኛ እንቀይርልሻለን። እሺ አንድ ሰው ሙስሊም ከሆነ በኋላ ምንድነው ማድረግ የሚጠበቅበት? አንድ ሰው ሙስሊም ከሆነ በኋላ ማድረግ የሚጠበቅበት ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም በኋላ ስለ ሶላት አሰጋገድ በመማር ለዚህ ላመነውና ለመሰከረው ለአንድ አምላክ ብቻ መስገድን ይጀምራል። ለአንድ አምላክ ብቻ መስገድን ይጀምራል። ትልቁ የአምልኮ ስርዓት ሶላት ነው። የመጀመሪያ የምንሰራው የአምልኮ ስርዓታችን እርሱ ነው፣ ያ ነው። እና ከዚያም ስለ እስላም ህግና ስርዓት በመማር እስላም የሚያዝሽን መፈጸም፣ የሚከለክልሽን በቻልሽው አቅም መራቅ፣ በዚህ ላይ እስከ ህይወትሽ ፍጻሜ ድረስ መኖር ነው። እና እስላማዊ ትምህርቶች ተከታታይ ግሩፕ ያስገብሻል። አድሚኖች ፎሎ አድርጓትና እስላማዊ ግሩፕ እንድትገባ አድርጓት፣ ትምህርቷን ትቀጥል። እሺ ጾም ከነገ መጀመር እችላለሁ? ከነገ መጀመር ትችላለሽ። እሺ ከላይ ማን ነበርክ? ሐዋርያዩ አልሐዋሪ ኡስታዝ ሰላም ብያለሁ። እንዴት ነህ? ሰላም ነው አልሐምዱሊላህ አለ። ኡስታዝ ጥያቄ ነበረኝ። ጥያቄ ትቀበላለህ? ጥያቄ ምንድን ነው? አላህ ከሰዎችም ከጂኒዎችም ለገሃነም እንደሚገቡና ወደዛ እንደሚጨምራቸው በቁርአናችሁ ይናገራል አይደል? ወይም አላህ በቃሉ ምን አይነት ከጋኔንና ከሰው የሆኑ ምን አይነት የሆኑ አካሎች? ያው በእርግጥም ከሰዎችም ሰዎችን ሁሉ አይልም፣ ከጂኒዎችም ይላል። ከጂኒዎች ሁሉ አይልም። ከእነርሱ በእርግጥም ወደ ጀሃነም እንደሚገቡ ይናገራል፣ ወይም በእነርሱ እንደሚሞላ ይናገራል አይደለ? ምን ያደረጉ ሰዎች ያለ ጥፋታቸው ከሆነ አላህ አያደርግም። ምን ያደረጉ ናቸው እነዚያ ይላል አንቀጹ። ጨርሰው እዛ ላይ መልሰዋል። ማለት እዛች ጋር የሚያስቀምጠው ነገር ምንድን ነው? በእርሱ ያላመኑ ከጂኒዎችም የሆኑ እንደዚሁ ደግሞ ከሰዎችም የሆኑ ማለት ነው። ስለዚህ ያላመነ በእምነትህም በሁሉም እምነት ወዴት ነው የሚሄደው? ወደ ገነት ወይስ ወደ ጀሃነም ይገባል? በአንተም እምነት ያላመነ ወዴት ነው የሚሄደው? ወደ ገነት ወይስ ወደ ገሃነም? በእርግጥም በእኛ ራሱ የቻለ ነው። ግን ያንተን መልስልኝና የኔ ትጠይቀኛለህ፣ ችግር የለውም አብራራለሁ። ያላመነ ወዴት ነው የሚሄድ?
ያላመነ ወዴት ነው የሚሄደው? ራይ ናው የሚሄደው ወደ ሄል ነው ወይም ደግሞ ማቆያ ስፍራ ያለው ከዛ ከነጩ ፍርድ በኋላ ወደ ገሃነም እንደሚወርድ ተቀምጧል። ስለዚህ በእኛ ይሄን የተቀመጠው ግን በእናንተ አላህ ቃል ያላመነ ሰው ወደ ገሃነም ይሄዳል። አዲስ ነገር የለውም። ኦኬ ራሱ ጠይቆ ራሱ መለሰ። ልክ ነው። ስለዚህ አላህ ግን ከሰዎች በነፍስህ ካለ አብደላህ ብን አባስ እንዲህ አይነት ሰዎችን በዚህ መልኩ ይመልስላቸውና ራስህ ጠይቀህ ራስህ መልሳለህ ሂድ ይላቸው ነበር። ከዚያ ሰው ያላመነ ሰው ወዴት ይሄዳል አለ? ወደ ገሃነም ይሄዳል አለ። እዛም እየተናገረ ያለው ስለነሱ ነው። አይ ቀደር በእርግጥ የሆነ እንዲሆንና የተወሰነ ነገር አለ። ለሁለት ይከፈላሉ። እነሱ ለሁለት ይከፈላሉ። ማንኛውም ከአላህ ስብሐነ ወተዓላ የሚሆኑ ነገራቶች አሉ። በእነዚያ ነገር ላይ አላህ እንዲሆኑ የወሰናቸው ባሪያዎች ወይንም ሰዎች በዚያ ላይ ምንም አይነት ምርጫ የሌላቸው ነገር አለ። ሁለተኛ ደግሞ ምንድነው? ከእነርሱ ከሰዎች የሚሆኑ ነገራቶች አሉ። በእነዚያ ላይ አላህ አልወሰነባቸውም ቀድሞ። ነገር ግን ወደፊት እንደሚሰሩ ያንን ቅድመ እውቀት አለው፣ ያውቀዋል። ገብቷቸዋል አይደለ? ያ ግን የምንድነው ከተባለ የራሳቸው ነፃ ምርጫ ፍቃድ። ምሳሌ ስጠን ከተባለ ለእኛ ምንም አይነት ነፃ ምርጫ ፈቃድ ሳይሰጠን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ፣ ሊቀየሩም አይችሉም። ለምሳሌ አንተ ወንድ ልጅ መሆንህን አላህ አስመርጦህ ነው ወንድ ላድርገህ ሴት ብሎ ወይንስ እሱ በራሱ ነው ይህን ነገር የወሰነብህ? በራሱ ነው። አየህ አይደለም? ልክ እንደው አንተ አጭር ነህ ረጅም? መካከለኛ ነህ። መካከለኛ ላድርገህ ወይንስ አጭር ወይንስ ረጅም ብሎ አስመርጦህ ነው ወይንስ ራሱ ነው የወሰነው ይሄን ነገር? ራሱ ነው። አዎ፣ ሌላ ልጨምርልህ። ቀይ ነህ ጥቁር? መካከለኛ። አየህ፣ ይሄን ነገር አላህ ለአንተ አስመርጦህ ነው ወይንስ በራሱ ነው የወሰነው? በራሱ ነው። በጣም ጥሩ። ኢትዮጵያ ላይ መፈጠርህን አላህ አስመርጦህ ነው ወይንስ እንደው ራሱ ነው በዚህ ኢትዮጵያ ላይ እንድትፈጠር የወሰነው? አይ በራሱ ነው። አየህ፣ ስለዚህ ምን ተረዳን? አሁን አላህ ለእኛ ነፃ ምርጫ ፈቃድ ሳይሰጠን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለምሳሌ በእነዚህ ነገራቶች ደግሞ ነገ የትንሣኤ ቀን አይጠይቀንም፣ አይቀጣንምም፣ አይመነዳንምም። ወንድ ስለሆንክ ብሎ አላህ ሱብሓነሁ ወተዓላ ለምን ወንድ ሆነ ተፈጠርክ ብሎ የትንሣኤ ቀን ይጠይቃል? አይጠይቀኝም። በስራ በእነዚህ ነገራቶች ለምን ቀይ ሆንክ ብሎ ይጠይቃል? ለምን አጭር ሆንክ ብሎ ይጠይቃል? በዚህ አይመነዳም። በዚህ አላህ ሱብሓነሁ ወተዓላ ማንንም አይለካም። ይሄ ያለው የት ነው ከተባለ እንደ ክርስትና ከሄድን ሰዎች አጭር በመሆናቸው የእግዚአብሔርን መቅደስ እንዳይገቡ ተብሏል። እርኩስ ናቸው፣ ያረክሳሉ እነዚህ ተብለዋል። አጭር የሆነን ሰው ማን ነው ግን በዚህ ሁኔታ የፈጠረው ከተባለ ራሱ አምላክ ፈጥሮት ራሱ አጭሮች እንዳይገቡ ወደ መቅደስ ያረክሳሉና ብሎ ተናግሯል። አጭሮች አይናቸው መጭማጫ የሆኑ አፍንጫ ደፍጣጣ፣ ጎባጣ፣ እከካም፣ ቋቁቻሞች እንዳይገቡ ብሏል እግዚአብሔር ራሱ ፈጥሯቸው በዚህ ሁኔታ። እንደገና እነሱን ከሌላው ማህበረሰብ መለየት ወደ መቅደስ እንዳይገቡ ያረክሳሉ፣ እርኩሶች ናቸው እነዚህ ማለት ራሱ በፈጠረበት ሁኔታ ፈጥሮት ይሄ ትክክለኛ አምላክ እንዳልሆነ ያሳያቸዋል። እንደ ኢስላም እስከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ላ የንዙሩ ኢላ ሱወሪኩም ወላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ቅርጻችሁና ወደ ውጫዊ ተክለ ሰውነታችሁ አይደለም የሚያየው አሉ፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው አሉ። ከሰሓቦች መካከል እውር ነበረ። ያ እውር እንዳውም አይደለም ቤተ መቅደስ መግባት መስጅድ መግባት የመስጅድ ዋና ኃላፊ ተደርጎ ሙአዚን ተደርጎ ነበር። መሪ አድርገውታል ነብዩ ሰለላሁ ዐለይሂ ወሰለም። ያ ሰው በክርስትና ቢሆን ምንም አይነት ቤተ መቅደስ እንዳይገባ ያረክሳል ይሄ ሰው ተብሏል። ይሄ ሰው ያረክሳል። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም አንደኛው ሙአዚን አዛን እንዲያደርግ በቤተ መቅደስ ወይም በመስጅድ ውስጥ ዋና መሪ እንዲሆን ያደረጉት ምንድን ነው? ማየት የማይችልን ሰው ነው። አብዱላህ ብን ኡሚ መክቱም ይባላል። ማየት አይችልም። ሌላኛው ሶሓባ ማነው? ቢላል ብን ረባህ ባሪያ ነው። ጥቁር ነው። ሀበሻዊ ነው። ኢትዮጵያዊ ነው። የተናቀ ነበር በህዝቦቹ መካከል። ግን ነቢዩ ሰለላሁ ዐለይሂ ወሰለም የቤተ መቅደስ ወይም የመስጅድ ኃላፊ መሪ አድርገውታል። ያ ቢላል ሙሩ ቢላለን ፈልዩአዚን ቢናስ ፈኢነሁ ዐንደ ሰውተን አሉ። አቤት። እሺ አንድ ጥያቄ አለኝ፣ መቀጠል እችላለሁ? እሺ ነበር። እሺ አላህ ፍትሃዊ ነው? እሺ ሱራ ኢምራን ይመስለኛል
አላህ በረህመቱ ያሻውን ይመርጣል የሚለው እሺ እንዴት ነው የሚጠየው? ኦኬ ለመመረጥ የሚገባውን ይመርጠዋል ነው። ያም ደግሞ አላህ ስብሐነሁ ወተዓላ ሰዎች የመሰለ አሁን አንተ ጭንቅላትህ ላይ ያለው ምንድን ነው? ከሰውየው ምንም ነገር ሳይገኝ አላህ ዝም ብሎ ደስ ያለውን ይመርጠዋል ለጥሩ መንገድ፣ ደስ ያላለውን ደግሞ ያጠመዋል። እንደዛ አይደለም። የሰዎች ቅኑ መንገድ ማግኘት ምክንያት ራሳቸው ሰዎች ናቸው ምክንያቶቹ። ገብቶሃል አይደለ? አላህ በቁርአን ላይ ሲናገር ምን ይላል? ወለዚነ ጃሀዱ ፊና ለነህዲየነሁም ሱቡለና አለ። እነዚያ የእኔን መንገድ ለማግኘት የታገሉ ሰዎችን እኔ መንገዴን እመራቸዋለሁኝ አለ። ማንን ነው የሚመራው? የእርሱን ቅኑ መንገድ ለማግኘት ጥረት ያደረጉ ሰዎችን። አየህ፣ ከእነርሱ ነው ምክንያቱ ሰበቡ መጀመሪያ የሚገኘው። እሺ የሚጠሙት እስከተባለ እነዚያም ሰዎች ራሳቸው ጥመትን ወደውና ፈቅደው የሄዱ ሰዎች ናቸው። አላህ በቁርአን ላይ ምን ይላል? ፈለማ ዛጉ አዛገ ላሁ ቁሉበሁም ይላል። በጠመሙም ጊዜ በራሳቸው ጊዜ አላህም ልቦናቸውን አጠመሙ እያለ ይናገራል። የማለት ቅሉን መንገድ እንዳያገኙ የሆኑት ራሳቸው ጥመትን በመምረጣቸው ነው እያለ ነው። አላህ ጥመማቸው ሲል አላህ ጥማሚ ሆኖ አይደለም። እሺ መንገድ ለማግኘት እሺ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝና ተራዊ ሰላት ላይ ሁለት ኡስታዞች ነው የሚያሰግዱት፣ ግን ሰዎች መሀል ላይ አንደኛው ኡስታዝ ሲያሰግዱ ሳይጨርሱ እኮ መሀል ላይ አቋርጠው ይወጣሉ። ይሄ እንዴት ይታያል? ግዴታ አይደለም ተራዊህ ሰላት መጨረስ። ስለዚህ የቻሉትን ያክል ሰግደው መውጣት ይችላሉ። በላጩ ግን ሁሉንም ጨርሰው ቢወጡ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቃመ መዐል ኢማም ኩቲበ ለሁ አጅሩ ለይላ ነው። ከኢማሙ ጋር ሙሉ በሙሉ ቆሞ የሰገደ ሰው የጨረሰ ሰው የሌሊቱን ሙሉ ሶላት ምንዳ ይጻፍለታል ብሎ ተናግረዋል። ይሄ ነው። ግን ያ ሰው አልጨረስም ካለ አይገድም። አብዛኛው እኮ ትቶ ይወጣል እኮ በቃ አንዱ ኡስታዝ ሳይጨርስ በቃ አብዛኛው ችግር የለም። እሺ ቅድም እኮ ነው ሱቅ ሄጄ ነበረና ቅድም ሱቅ ሄጄ ንቃብ ሰት ልጇን እያጠበች እንትን ንቃብ እንትን አላረገችም። ድንገት አይቼ በቃ ደነገጥኳት። እሷም ደንግጣ እንትን ወዳው እንትን ንቃብ አረገችኝና ይሄ ነገር እንዴት ይታያል? ምንም ወንጀል የለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ለከ አን-ነظረቱ አልኡላ አሉ። ለአንተ ያለህ አንድ እይታ ብቻ ነው አሉ። ያ ማለት በአጋጣሚ ብታዩ እንደ ወንጀል አይቆጠርባችሁም። እንዳየ ግን ሰውየው ወዲያው አስከትሎ ትኩር ብሎ ካያትና ካየችው የዛኔ ነው ኃጢአት የሚሆነው። ነገር ግን ሳያስበው ሰውየው በአጋጣሚ መንገድ ላይ ያለፈ ዘወር ሲል ተገልጣ ያት ሴትየዋ ወደ አይኑ መስበር አለበት ነው ይወጣል አይደል? እዛው ላይ ግን ትኩር ብሎ ካደረገን ወንጀለኛ የሚሆነው እንጂ የመጀመሪያ እይታ ላይ ወንጀል የለም። አስቡበት ስላልሆነ ይሄን ይመስላል። እሺ አንድ ሐኪም ቤት ላይ ያለሁት አብዱል ከሪም አለ፣ መሐመድ አለ። ቀጥሉ ከላይ ክርስቲያን ልጅ አለ፣ አዋሩት።